አዲስ አበባ ውስጥ በተለምዶ አባቦራ መስጊድ የሚባል ወይም ደግሞ ፈትህ መስጊድ አለ። ፈትህ መስጊድ አንድ ጓደኛችን ነበሩ፣ ሼኻችን ናቸው። ሼኽ ኢድሪስ ይባላሉ። በእድሜ እንኳን ገፋ ያሉ ናቸው። ከሰባ በላይ ነው እድሜያቸው። ረመዳን ደረሰና የውመ ሸክ ደረሰ። ነገ ረመዳን ነው አይደለም፣ እስኪ እንግዲህ ኢዕላን ይደረጋል ይታወጃል እየተባለ እየተጠበቀ ያለ ነገ ረመዳን ነው ተባለ። ማሻአላህ ሰው ተደሰተ። ምን አለ መግሪብ እስከ ኢሻ ባለው ልዩ ፕሮግራም ተያዘ። ዳዕዋ አደረጉ፣ ምክር መከሩ። ስለ ረመዳን ጥያቄ ካላችሁ ሼኻችን ሼኽ ኢድሪስ የሚባሉ ስላሉ እሳቸውን መጠየቅ ትችላላችሁ ተባለ። ጥያቄዎች መጡ። ስፒከር ይዘው ጥያቄያቸውን መለሱ፣ አቀሩ ቂራአት። ካሉት ንግግር መካከል ወንድሞች ያሉ እዚች ዱንያ የመኖሪያ አገር አይደለችም፣ የማረፊያና የመቆያ አገር ብቻ ናት። ይሄ ትልቅ እንግዳ እንደ ቀላል አድርጋችሁ እንድትቆጥሩት አልፈልግም። የአላህ እንግዳ ነው። ሰለፎቹ የሚናፍቁት የሚጓጉለት፣ አላህም ትልቅ ክብር ያስቀመጠበት እንግዳ ነው። አላህ የወፈቀው ይጾማል፣ ሌሊቱን ይቆማል። አላህ ያልወፈቀው ደግሞ ያልታደለ ደግሞ እንዲሁ ይቀራል። ይህንን ረመዳንን የሚጾም ሰው ከኛ መካከል ማን እንደሆነ አላህ ብቻ ነው የሚያውቀው። የማይጾሙትም እነማን እንደሆኑ አላህ ብቻ ነው የሚያውቀው አሉ እንደዚህ። ስለዚህ በርቱ። መቼ ተራችሁ እንደሚመጣ መቼ እንደምትጠሩ አታውቁም አሉ። ጀዛኩሙላህ ኸይር ተባለ። ዳዕዋቸውን ጨረሱ፣ ወደ ቤታቸው ገቡ። ተራዊህ ተሰገደ፣ ሁሉንም ጨርሰው ወደ ቤታቸው ገቡ። ሌሊቱን የሚሆኑትን ሆነው አደሩ። ሰሑር ወቅት መጣ፣ ሰሑራቸውን በሉ። ፈጅር ሊደርስ 30 ደቂቃ ሲቀር አመመኝ አሉ። ምን ሆነው? እንጃ በቃ ሆዴን ይቆርጠኛል አሉ። ትንሽ ቆየት ብሎ አስታወካቸው። ከዛ ተንቀጠቀጡ። ምን አሉ? ውሃ ሰጧቸው፣ እንትን አሉ። ከዛ ወዲያውኑ አዛን አለ። አዛን እንዳለ ኧረ ስጡኝ፣ ውዶ ማድረጊያ ስጡኝ፣ ሱብሒ ልስገድ አሉ። አንዴ ይወስዳቸዋል፣ አንዴ ይመልሳቸዋል። በጣም አሟቸዋል። ተንቀጥቅጠው ውዶ አደረጉ። እዛው ቁጭ ባሉበት ፈርዱን ብቻ ሰገዱ። ሱና መስገድ አልቻሉም። መስገድ እኮ የማንችልበት ቀን ይመጣል። መጾምም የማንችልበት ቀን ይመጣል። መሄድም የማንችልበት፣ ማየትም የማንችልበት ቀን ይመጣል። መስማትም የማንችልበት ቀን ይመጣል። አላኩል ሐል ሰግደው እንደጨረሱ ውድቅ አሉ። አይ በቃ እየጠናባቸው ነው፣ ሐኪም ቤት እንወሰዳቸው ብለው ላዳ ጠርተው ጤና ጣቢያ ወሰዷቸው። ጤና ጣቢያው በር ጋር ደርሶ ወደ አኺራ ሄዱ። ረሂመሁላህ ረሕመተን ዋሲዓ ወአድኸለሁ ፊ ረውደትን ሚን ሪያዲል ጀና፣ ከጀነት ጨፌ ውስጥ አላህ ያስገባው። ቀብራቸውንም አላህ የሷሊሖቹ ቀብር የደጋጎቹ ቀብር አላህ ያደርግላቸው።